መንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተባለ። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህንን ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናል ብለዋል። ይህም ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይንም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው። የምጣኔ ሀብት ባለሙያው እንደገለጹት ግብር አጣጣሉም እንደ ተሽከርካሪዎቹ አይነትና እንደሚያመነጩት ጭስ ሊለያይ የሚችል እንደሆነ ተናግረዋል። ይህ ማለት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ይህ አሰራር በሌሎች ሀገራት እንደ ምሳሌ በኬንያ፣ በሩዋንዳና በአውሮፓ ሀገራት የተለመደ ሲሆን መንግስት ለመንገድ ጥገና የሚውል ተጨማሪ ገቢ እንዲያገኝ ያስችላል ብለዋል። ግብሩ በከተሞችና በክልሎች የሚሰበሰብ በመሆኑ የአካባቢ መስተዳደሮች የራሳቸውን የልማት በጀትን እንዲያሳድጉ ትልቅ እድል ስለሚፈጥርላቸው በፌዴራል መንግስት ላይ ያለውን የገንዘብ ጫናን ይቀንሳል። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለመቅረብ ዝግጅት እየተደረገ ይገኛል። አቶ ዋሲሁን አክለውም ዝርዝር ደንቦችና መመሪያዎች ወጥተውለት ወደ ተግባር እንደሚገባና የኢኮኖሚው የገቢ ምንጭ እንደሚሆንም ይጠበቃል ብለዋል። ከዚህም ግብር የሚገኘው ገቢ ከአጠቃላይ የሀገር ውስጥ ምርት 2% ድርሻ ይኖረዋል ተብሎ ይገመታል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ ህገወጥ የሰዎች አዘዋዋሪ የሆነውን አድነው ባሻው የተባለን ግለሰብ በቁጥጥር ስር አዋለ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር በበርካታ የሀገራችን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየውን አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻውን በማላዊ ሀገር በቁጥጥር ስር እንዲውል በማድረግ በግ ተጠያቂ እንዲሆን ወደ ሀገራችን እንዲመጣ አድርጓል። አድነው ባሻው ዳሞ የተባለው ግለሰብ በቁጥጥር ስር ሊውል የቻለው ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያ እንዲሁም ከምባታ ዞኖች በርካታ ወጣቶችን ህይወት እንደሚያሻሽል በመሐላና በአጉል ተስፋ በማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየትን ፖሊስ በሰውና በሰነድ ማስረጃ አረጋግጧል። ተጠርጣሪው ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር የሚጠይቅ ሲሆን በቅድመ ክፍያ ኢትዮጵያ ውስጥ 100 ሺህ ብር እንዲሁም ከዚያ በላይ ሲቀበል መቆየቱንም የምርመራ መዝገቡ አመልክቷል። ተጓዦችን በሞያሌ በኩል ወደ ኬንያ በማሻገርም በጋቦን ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓቱ ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ በመስጠት በከፍተኛ ረሃብና የውሃ ጥም እንዲሰቃዩ ከማድረጉም በላይ በሞተርና በእግር ሴሎ በረሃን ጭምር እንዲያቋርጡ አድርጓቸዋል ሲል ፖሊስ ገልጿል። ከፍተኛ ቁጥር ያላቸው ተጓዦችን በህገወጥ መንገድ ናይሮቢ ከተማ ካደረሳቸው በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማድረግ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ብሏል። ከቤተሰብ ገንዘብ ማስላክ ያልቻሉትን ተጓዦች ደግሞ በዱላ በመደብደብና እዚሁ ትሞታላችሁ እያለ በማስፈራራት እንዲሁም በኤሌክትሪክ ንዝረት በማሰቃየት ጭካኔ የተሞላበት ድርጊት በመፈጸም ተጨማሪ 100 ሺህ ብር እንዲሁም ከዚያ በላይ በኢትዮጵያ ውስጥ ከሚገኙ ግብረ አበሮች በኩል በባንክ እንዲከፍለው አድርጓል ብለዋል ፖሊስ። ከዚህም ባለፈ ተጓዦቹ ከናይሮቢ ወደ ሞምባሳ ከዚያም ወደ ታንዛኒያ በቃ መጫኛ ኮንቴነሮች በተሳቢና ከኋላ ክፍት በሆኑ በሸራ በተሸፈኑ መኪኖች ውስጥ ከፍተኛ ቁጥር ያላቸውን ተጓዦችን በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት ለአሰቃቂ አደጋ አድርጓቸዋል ሲል ፖሊስ ገልጿል። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው በህገወጥ መንገድ ወደ ሀገር በመግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱን ሲጨርሱም እስከ 170 ሺህ ብር ከፍለው ወደ ኢትዮጵያ መመለሳቸውን የፖሊስ ምርመራ መዝገብ ያመለክታል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ከ2015 ዓ.ም ጀምሮ ባደረገው ከፍተኛ ክትትል በርካታ የሀገራችን ወጣቶች ላይ ኢሰብአዊ ድርጊት ሲፈጽምና የኢኮኖሚ ጉዳት ሲያደርስ የቆየውን አድነው ባሻውን የማላዊ ፖሊስ በቁጥጥር ስር አውሎ ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ አሳልፎ መስጠቱን አስታውቋል። የኢትዮጵያ ፌዴራል ፖሊስ ከሌሎች ሀገራት የፖሊስ ተቋማት ጋር በመተባበር በተመሳሳይ ወንጀል ላይ የተሰማሩትን አድኖ ለህግ የማቅረብ ተግባሩን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡ በ991 እንዲሁም በኤስፒኤስ መረጃ በመስጠት እያደረገ ያለውን ትብብር አጠናክሮ እንዲቀጥልም ጥሪን አቅርቧል። የ13 ዓመት የቤት አከራዩን ልጅ በተደጋጋሚ ጊዜ በመድፈር የ7 ወር ነፍሰ ጡር
ያደረጋት ተከራይ በ16 ዓመት ጽኑ እስራት ተቀጣ። ተከሳሽ ዘሪሁን አለማየሁ የተባለው ግለሰብ ተከራይተው በሚኖርበት የአከራዩ ቤተሰብ ቤት አለመኖሩን ቤተሰቦቿ ቤተክርስቲያን መሄዳቸውን በመከታተል ራሷን መከላከል በማትችልበት ሁኔታ በማስፈራራት በመኖሪያ ቤት ውስጥ በመግባት እያስገድዶ መድፈር ወንጀል ሲፈጽም መቆየቱ ተገልጿል። የመጀመሪያው በቀን 11 አንደኛ ወር 2018 ዓ.ም ከጧቱ 12 ሰዓት ተኩል በዕለተ እሁድ የግል ተበዳይን መኖሪያ ቤት ውስጥ እያስገድዶ መድፈር ወንጀልን ፈጽሟል። የቦንጋ ከተማ አስተዳደር ፖሊስ የታክቲክ ወንጀል ምርመራ ስራ ሂደት አስተባባሪ ረዳት ኢንስፔክተር አጋሮ አሰፋ እንደገለጹት ሁለተኛ ጊዜ በቀን 25 አንደኛ ወር 2018 ዓ.ም እንደ ልማዱ በቦንጋ ከተማ ኮሌጅ ቀጠና አቶ ዘሪሁን አለማየሁ የተባለው ህንጻ ሀና ኬሮ የተባለችን የ13 ዓመት ህጻን ቤተሰቦቿ ቤተክርስቲያን መሄዳቸውን በድጋሚ በማረጋገጥ አስገድዶ ከደፈራት በኋላ የግል ተበዳዋን ከወራት ቆይታ በኋላ አመመን በማለቷ ቤተሰቦቿ ወደ ሕክምና ተቋም ይዟት ሲሄዱ ነፍሰ ጡር መሆኗ በሕክምና ተረጋግጧል። ረዳት ኢንስፔክተር አራጋው አክለው የግል ተበዳዋ ህጻን በመሆኗ ሀና ከሮ መናገር ፈርታ እንደቆየችና ግለሰቡ 2 ጊዜ አስገድዶ እንደደፈራት ለቤተሰብ መረጃ በሰጣቸው መሰረት ከቤተሰብና ከህብረተሰብ ጥቆማ መሰረት ፖሊስ ግለሰቡን በቁጥጥር ስር አውሎታል። ፖሊስ የማጣራቱን ሂደት በሰውና በሕክምና ማስረጃ መሰረት ልጅቱ ከሌላ ግለሰብ ጋር ምንም አይነት ግንኙነት የሌላትና የ7 ወር ነፍሰ ጡር መሆኗን በሕክምና መረጃ በሰውና በሰነድ ማስረጃ በማረጋገጥ ምርመራ በማጣራት ተከሳሹ ወንጀል መፈጸሙ ተረጋግጧል። በዚህም የ16 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ጋዜጠኛ ተክለ ሃይማኖት አዳነ በቁጥጥር ስር መዋሉ ተገለጸ። የእግረኛው ሚዲያ መስራችና ባለቤት የሆነው ጋዜጠኛ ተክለ ሃይማኖት አዳነ በቁጥጥር ስር መዋሉ ተሰምቷል። ጋዜጠኛው በቁጥጥር ስር የዋለው በትላንትናው ዕለት ሐምሌ 23 ቀን 2018 ዓ.ም እንደሆነ የታወቀ ሲሆን ለእስሩ ምክንያትም ከመከላከያ ሰራዊት አልባሳት ዩኒፎርም ጋር ተያይዞ ከቀረበው ዘገባ ጋር ሳያያዝ እንዳልቀረ ምንጮች ጠቁመዋል። በተያያዘ አበባው ደሜ በፌዴራል ፖሊስ ቁጥጥር ስር መዋሉ ተሰምቷል። በተከበረው የሀገር መከላከያ ሰራዊት አልባሳትን በመጠቀም በየማህበራዊ ሚዲያው አላስፈላጊ መልእክቶችን እንዲሁም የአንድነትና የፍቅር ኃይልን ከማስተላለፍ ይልቅ የመከፋፈል ንግግሮችን ሲያሰራጭ የነበረው አበባው ደሜ በቁጥጥር ስር መዋሉ ተገልጿል። ግለሰቡ በሀገር ጥበቃ እንዲሁም ክብር መገለጫ በሆነው የመከላከያ ሰራዊት አልባሳት በየሚዲያው እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታ እንዲሁም እርስ በእርስ የመከፋፈል ስሜትን ሲፈጥር መቆየቱ ይታወቃል። በአሜሪካ ካሊፎርኒያ ግዛት በሚገኘው የሴንታ ክሩዝ ሲብራይት የባህር ዳርቻ የ16 ዓመቱ ታዳጊ የ10 ዓመት ህፃንን በጀግንነት በማዳኑ በመላው አሜሪካ ትልቅ አድናቆትን እያገኘ ነው። በምስክሮች በተቀረጸ ቪዲዮ መሰረት ህፃኑ በድንገት በተነሳ ኃይለኛ ማዕበል ወደ ባህሩ ከተወሰደ በኋላ ራይደር ሳይዘገይ ወደ ውሃው ዘልቆ በመግባት ህፃኑን አጥብቆ ይዞ በተደጋጋሚ ከባድ ማዕበሎች ጋር በመታገል እስከ ዳርቻ ድረስ ማድረስ ችሏል። በኋላም ሌላ ላይፍ ጋርድ በመድረስ ህፃኑ በደህና ወደ ዳርቻ ተወስዶ በሕክምና ከታየ በኋላ ለወላጆቹ ተሰጥቷል። የማዳኑ ቪዲዮ በማህበራዊ ሚዲያ በስፋት ከተሰራጨ በኋላ ሚሊዮኖች ተመልካቾች ታዳጊውን እውነተኛ ጀግና በማለት ሲያወድሱ ታይተዋል። አባቱም ልጁ ከልጅነቱ ጀምሮ በውሃ ስፖርቶችና በላይፍ ጋርድ ስልጠና የተዘጋጀ መሆኑን ገልጾ ልጁን ፈጽሞ አልለቀቀውም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክትም ራይደርንና ቤተሰቡን እንዲሁም ያዳነውን ህፃን ወደ ነጩ ቤተ መንግስት በመጋበዝ ለታዳጊው ሃይ ሲቪሊያን ሆኖር የተባለውን ከፍተኛ የሲቪል ክብር ሽልማትን እንደሚሰጡት አስታውቋል። ራይደር ዊሊያምስ በበኩሉ ይህ በቪዲዮ የተቀረጸው ማዳን ብቻ ሳይሆን በዚያውም ቀን ከስራ በኋላ ሌሎች 2 ሰዎችንም ከአደገኛ ማዕበል ማዳኑን ገልጿል። መረጃዎቻችን አበቁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጎትን አይርሱ።